ከ679 በላይ አይ ቲንክ ወይም 670 የሚሆኑ የመንግስት ወታደሮችን በቁጥጥር ስር መዋላቸውን የተወሰኑትን ለቀይ መስቀል ማስረከባቸውን ገልጸዋል። በርካታ ተተኳሾችንም ይዘዋል። ዲሽ ምንድነው ሞርታር ከ8 ዲሽቃ እንዲሁም በርካታ ክላሽንኮቭ የተለያዩ ጥይቶች የተለያዩ የወታደራዊ ተሽከርካሪዎች የመሳሰሉትን መማረካቸውን ገልጸዋል። አጠቃላይ የመከላከያን በአካባቢው የሚንቀሳቀሰውን የመከላከያን ኃይል እንዳዛቡት ነው የገለጹት፣ እንደበታተኑት ነው የገለጹት። ቁልፍ የሚባሉ ወታደራዊ ቦታዎችንም እንደዚሁ ተቆጣጥረዋል። ብዙ ሰንዴ ማርኬቶችን በብዛት እንዲከፍተርኩ እዛም የዋጋ ቁጥጥር ይደረግ ነበር እና ያልተረጋጋ ነገር ነው ያለው። ምክንያቱም ከደሞዙ በላይ ዋጋው እየናረ መምጣቱ ሰራተኛውን ብቻ አይደለም ወይም ምሩ ብቻ አይደለም፣ ሌላውስ ነዋሪ ደሞዝ ያልጨመረለት ደሞዝተኛ ያለ ምን ያለ የሚለው ነገር በቀጣይ የምናየው ነገር ነው የሚሆነው እና እኔ አቲንክ ሰው ከተባለበት ጊዜ ጀምሮ ቢከፈለው ሰራተኛው መምህሩ በጣም ደስተኛ ነው። ብዙ ጊዜ መምህራን ናቸው የሚጎዱትና ነው ከመምህር ጋር የምወግነው ላለፉት 34 ዓመታት ሳስተምር ቆይቼም ጡረታ መውጣቴ። ነገር ግን አሁን ሌላው ማንሳት እንፈልገው የኢትዮጵያ መምህራን ማህበር የረጅም ዘመን ታሪክ ያለው ነው። ኦልሞስት ወደ 80 ዓመት አካባቢ ይመስለኛል። የዚህ የለውጥ ሐዋርያ ነበር። በደርግ ዘመንም በጣም ከፍተኛ የሆነ ትግል ያደረገ ነው ከወጣቱ ጋር። መምህራን የለውጥ ቀንዲል ናቸው፣ የለውጥ ሐዋርያት ናቸው። በጣም የሚያሳዝነው ግን የኢትዮጵያ መምህራን ማህበር የት እንዳለ አሁን አይታወቅም። አሁን እንኳን ይህን መረጃ እናንተ ያገኛችሁት አሁን ሰሞኑ ባለፈው ሳምንት አዳማ ላይ ጉባኤ አድርጎ ዶክተር ዮሐንስ ባንክ ለስንተኛ ጊዜ እንደሚባል አይታወቅም፣ 32ኛ ጉባኤ ነው። ዶክተር ዮሐንስ ግን ከ1986 ጀምሮ በኢትዮጵያ መምህራን ማህበር ምርት ውስጥ አሉ። ከእንትን ጀምሮ ከዞን ጀምሮ ከዛ ኦሮሚያ ላይ መጨረሻ ላይ ግን ከ1992 እስከ 1999 የኢመማ ምክትል ፕሬዚዳንት ነበሩ። ጠላትን እያደናበረ እያዛባ ራስ ምታት እየሆነ እንቅልፍ እያሳጣ እያወናበደ ወይም ደግሞ ብርቱ መጠጥ እንደጠጣ እያሰከረ ነው ጥቃት የሚፈጽመው። ማዳከም ነው። ለምን? ግዙፍ ኃይል ስላለው ብዙ መሳሪያ ስላለው ፊት ለፊት ብትገጥመው ያሸንፋል። በብዛት ያሸንፋል። በሰው ቁጥር በመሳሪያ ብዛት ያሸንፋል። ስለዚህ ፋኖ የመጀመሪያዎቹ 2 ዓመታት ምንድን ነው ያደረገው? የሽምቅ ውጊያ ስታይል ሊጠቀሙ የኃይል መሳሳት ባለበት ቦታ ሁሉ ጥቃት ይፈጽማል። የተወሰነ ድል ያገኛል። ሰው መከላከያው በዛ በኩል ሰራዊቱ ሲልቅ እንደገና ደግሞ በሳሳው በኩል ደግሞ ሄዶ ያጠቀዋል። በዚያ ያገድፈዋል። እንደንም በዚህኛው ይለዋል። አሁን አይተህ ከሆነ መከላከያ ሰርቶ አማራ ክልል ውስጥ እየተሽከረከረ ነው። አንዴ ጎጃም ይሄዳል፣ አንዴ ወሎ ይሄዳል፣ አንዴ ሸዋ ይሄዳል፣ አንዴ እዛ ይሄዳል፣ አንዴ እዚህኛው ወረዳ፣ አንዴ እዛኛው ወረዳ፣ አንዴ እዚህኛው ቀበሌ እዛኛው ይከውስ የውጊያ ስታይሉ። ነገር ግን አሁን ፋኖ ወሎ ላይ አጠቃላይ እስከዛሬ የመጣበት የ2 ዓመት ሂደት የሚቀይስ ነገር ደግሞ ተግባራዊ ያደረገም። ይሄው ምንድነው? መደበኛ ውጊያ ውስጥ ገባ። ፊት ለፊት የመዋጋት በቂ ኃይል አስጨባርቻለሁ። ቢያንስ የመከላከያን ኃይሉም ያልኳል ባይኖረኝ ግን ፊት ለፊት ገጥሜ ላጠቃው ወይም ላሸንፈው የሚችል ኃይል አለ ብሎ ስላመነ ፊት ለፊት ውጊያ ማድረግ ጀመረ። የፋኖ በተለይ ዘመቻ አደም አሊ ያስገኘው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲ ድሎች ላይ የተወሰነ ነገር ላክል። ከወታደራዊ ድሎች ስንጀምር እጅግ የሚገርም ነው። መጀመሪያ ከምርኮኞቹን ጀምር። ብዙ ጊዜ የመንግስት ሰዎች ምርኮኛ ያለንም ብለው እነ ብርሃኑ ጁላ ሲክዱ እንሰማለን። በወሎ፣ በሰሜን፣ በደቡብ፣ በምዕራብ ወሎ በተደረጉ ውጊያዎች በአጭር ጊዜ የተደረጉ ውጊያዎች ጥናት ተሰርቶባቸው ዝግጅት ተደርጎባቸው በመከላከያ ሰራዊቱ ላለፉት 2 ዓመታት የተሰሩ በኮንክሪት የተሰሩ ምሽጎች ነጋሸና፣ ሌሎችም ቦታዎች ላይ በአንድ ቀን ውስጥ ተደርምሰው ያለቀው የሰው ቁጥር ቀላል አይደለም። አሃዙን አስቀምጠዋል። አሃዙን ለመናገር ፋሲል ስለሚከብደኝ ነው። ይሄ እንግዲህ የአብይ ስልጣናቸውን ለማስቀጠል ወታደሩን ማገዶ ያደረጉት ነው። አዎ ጠባቂ አድርጎ ይሄው እንዲህ አይነት ነገር ተከስቷል በሚል አሁን የሰሞኑ ጡት ቆረጣ የፋኖ ታጋዮችን ጡት ቆረጣ የፋኖ ኃይሎች በበቀል መንፈስ በእጃቸው ላይ የሚገኘውን የመከላከያ ሰራዊቱን ምርኮኛ በአሰቃቂ ሁኔታ ገድለው ያንን ማሳየት ከዛ በኋላ ያንን አሳይቶ ያንን ቪዲዮ ይዞ ደግሞ እሱ ለመቀስቀስ እንዲያመቸው ለማድረግ የተቀየሰ አዲስ ስልት ይመስለኛል። በጣም ፋኖቹ መጠንቀቅ ያለባቸው ከእንደዚህ አይነት መሰል ድርጊቶች ነው። ሌላው አሁን ሰሞኑን እየሰማ ነው ያለው አለ ጀት እየጠቀሙ ነው። በሁሉ ጀት፣ ሚግ፣ ድሮን እየተጠቀሙ ነው። ታንክ፣ መድፍ እየተጠቀሙ የሚጠቀሙት የፋኖ ኃይሎች
ኃይሎች ላይ ብቻ ነው። አንድ የፋኖ አንድ ከተማ ከገባ ከተማውን ጭምር ያወድማል። ለአማራ ህዝብ ያላቸውን ጥላቻ የት ድረስ እንደሆነ ማሳያው ነው። ሰሞኑን በድሮን ጥቃት ህጻናት ተገድለዋል። ጎጃም፣ በወሎ ክሊኒክ ላይ፣ ጤና ጣቢያ ላይ በጣሉት የድሮን ጥቃት ብዙ ንጹሃን ዜጎች ተጎድተዋል። ለሕክምና ሄዱን ጨምሮ ሐኪሞችም ጨምሮ በአንድ ቀን 10 ድሮን ነው የተወረወረ ቦምብ፣ የድሮን ቦምብ። ስለዚህ ማንኛውንም ነገር ተጠቅመው የፋኖን ኃይል ለማዳከም ጥረት እናደርጋለን። እሱም ብቻ አይደለም፣ የፋኖ ኃይል የጀርባ አጥንት የህልውናው መሰረት የሆነው ህዝቡም አንድ ላይ እየደባለቀን እንውቃው፣ ከዛ ሲመራው ፋኖችን ይተፋል ብለው እዚህ ድምዳሜ ላይ ደርሰው